ከቤት ውጭ ሆቴል የምታድሩ እንግዳ ቤት የምታርፉ ወይም ልብስ ለመለካት ወደ መሸጫ ሱቆች የምትገቡ ሰዎች ይህንን ቪዲዮ ካላያችሁ ራሳችሁን አደጋ ላይ እየጣላችሁ ነው። ዛሬ በየቦታው በድብቅ ካሜራ የግል ህይወታችሁን የሚሰልሉ ሰዎች መኖራቸውን መዘንጋት የለባችሁም። ዛሬ የማሳያችሁ አፕሊኬሽን ስልካችሁን በመጠቀም ብቻ በክፍል ውስጥ የተቀበሩ ድብቅ ካሜራዎችን በቀላሉ እንዲታውቁ ይረዳችኋል። ይህ አፕ በስልካችሁ ውስጥ ያለውን ማግኔቲክ ሴንሰር በመጠቀም ማንኛውም ካሜራ የሚለቀውን የኤሌክትሮማግኔቲሳዊ ሞገድ ይለያል። ስልካችሁን ወደ ተጠራጠራችሁበት ቦታ ለምሳሌ ወደ መስተዋት፣ ሰዓት ወይም አምፖል ስታቀርቡት ድምጽ በማሰማት ያስጠነቅቃችኋል። አሁን አፑን እንዴት አውርዳችሁ እንደምትጠቀሙበትና ራሳችሁን እንዴት እንደምትጠብቁ አሳያችኋለሁ። ቪዲዮውን ለምትወዱት ሰው ሼር በማድረግ ከጥቃት ራሳቸውን እንዲጠብቁ እርዷቸው። እሺ፣ አፕሊኬሽኑን ለማግኘት ወደ ጉግል ፕሌይ ስቶር ትሄዱና ከላይ ሰርች ባሩ ላይ መታችሁ PRIME ከዛ ስፔስ አድርጋችሁ TECH ብላችሁ ሰርች ታደርጋላችሁ። በመቀጠል ወደ ታች ተወርዱና ትክክለኛው ይሄ ነው፣ ይሄን ዳውንሎድ ታደርጉታላችሁ ማለት ነው። አፕሊኬሽኑ እንዳያሳስታችሁ በሊንኩ መንጣት ትችላላችሁ። ከዛ ኦፕን ትሉታላችሁ። ከዛም ከላይ ሰርች ባሩ ላይ ትሄዱና C2 ብላችሁ ሰርች ታደርጋላችሁ። ከዛ መቀጠል ይመጣላችኋል አፕሊኬሽኑ። አንድ ጊዜ ትነኩታላችሁ። ከዛም ወደ ታች እስከ መጨረሻው ስክሮል ታደርጉና ዳውንሎድ የምትል ምልክት ትመጣለች። እዚህ ጋር ዳውንሎድ የምትለው አንኳት። ከዛም ኦፕን ትሉታላችሁ። አፕሊኬሽኑን ከከፈታችሁ በኋላ ብዙ አይነት አማራጭ ያመጣላችኋል። አግሪ የሚለውን ከታች ትጫኑና ዲቴክት ዋየርለስ ካሜራ የሚላለ አራቱንም እየገባችሁ ቸክ አድርጉ። እኔ ይሄኛውን ገብቼ ላሳያችሁ። ከዛ ፍቃድ ትሰጡታላችሁ። ከዛ እንደምትመለከቱት እንደዚህ ሲመጣላችሁ ስልካችሁን እያዘዋወራችሁ ቤታችሁን ቼክ ማድረግ ነው ማለት ነው። ቤታችሁ ውስጥ ካሜራ ካለ እንደዚህ አድርጎ ዋርኒንግ ምልክት ያመጣል ማለት ነው። ስለዚህ እያንዳንዱን ክፍላችሁ ላይ ያለውን ነገር በደንብ አድርጋችሁ ቼክ ማድረግ ይኖርባችኋል ማለት ነው። መጸዳጃ ቤት ሳይቀር ሁሉንም ቼክ አድርጉ። በተለይ አረብ ሀገራት ያላችሁ እህቶች ማለት ነው። ምክንያቱም ብዙ ተንኮለኛ ሰዎች ስላሉ እናንተን ለመከታተል ብዙ ነገር ሊያደርጉ ስለሚችሉ እንድትጠነቀቁ ይጠቅማችኋል ማለት ነው።